እድሜሽ እንደው ያንግ ስለሆንሽ ወደ ኋላ ወስጄ ምናምን ለማለት ይከብዳል። ብዙ ሰው 20 ዓመቷ ነው ምናምን ይላል። yes I'm tall 20 ዓመቴ ነው። በጣም ጎበዝ ተማሪ እንደሆንሽ ሰምቻለሁ። የውጤት ተማሪ፣ ሁልጊዜ ተሸላሚ ነበርኩኝ። እኔ ትምህርት ያስከብራል ምንም ነገር ቢሆን። ዋና ኢንስፔክተር ሰድናይት አባተ እኔና እናቴ ስልክ ስናወራ ተሰቅያለሽ እንደ ጓደኛ ነው። እሜቴ እንዴት ነሽ? የመጀመሪያ ልጅ መሆን ሰርድ ፓረንት መሆን ነው። ባይዘው ፍቅር የሰጠሽው ልጅ ያው ፍቅር መስጠት አይከብደውም። ላይክ አንዳንድ ጊዜ መግፋት ለካፍር ያለ ስልክ የማያነሱልሽ ሰዎች ካሸነፍሽ በኋላ በድራማ ይሄንን ወረቀት ካልፈረምሽ ልብሶቹንም አንሰጥሽም፣ ያዘጋጀናቸውን ትኬቱንም አንሰጥሽም። ባይዘው ህንድ ልቀር ነበር ከውድድሩ ትኬት ራሱ ከመሄድ 2 ሰዓት በፊት ነው የሰጡኝ። እቤት እኛ እንልክልሻለን በቃ ምናምን እስከባል ልቤ ተሰበረ። በቃ አይሄድም ብዬ። ስለዚህ ለዚህ ፓጀንት መሸለም ያለባቸው እኔ ቤተሰቦችሽ ይመስሉኛል። በጣም ብዙ ነገር ነበር ፕሮሚስ የተደረግኩት ልበል። እንዴት ደስ ይላል አልፎ ሲወራ። ኢንተርናሽናል ስቴጅ ላይ ሄዳ ተሳትፋ ትመጣለች ነው እንጂ አንቺ ደግሞ ስትዘጋጀ የነበረው ለማሸነፍ ነው። በጣም ብዙ ነገር ሆንኩኝ። ቤተሰቤን ከአቅም በላይ ያስጨነቅኳቸው። በቃ ለምን አይቀርም ትምቴን ገብቼን ያልማርም ምንድነው? እኔ እኮ መማር የምችል ሰው ነኝ። ይሄን ያህል ምንድነው እንዲህ ሰፈር እያረኩኝ ያለሁት? ጥሩ ነገሩ ወደ ጥንካሬ ራስሽን ወደ መሆን ወሰደሽና ለማሸነፍም በቃሽ። I think one thing እነሱ የሚወደዱልኝ authenticity ነው። ስለ ሀገር ነበር የምታሰቢው፣ ስለ ሀሴት አይደለም። ሀሴት የለችም እዛ ጋር። ሀገሬ ደግሞ ስትጠራ እንዴት ደስ ይላል። ኢትዮጵያ አፍሪካን ሪፕሬዘንት ማድረግ ትችላለች። በጣም ትልቅ ሀገር ናት። ብዙ ሰዎች እንረዳሻለን ብሎ ምንም ነገር ያላረጉኝ ሰዎች they're taking the credit ስመጣ ለመታየት ሳይሆን ለውጥ ለመሆን። እሳት ያቃጥላል ስታዩ ሊያምርሽ ይችላል። ብልጥ ልጅ ደግሞ ከሰው ይማራል ይባላል። ሴቶች እርስ በርስ እንዴት እንደሚቀናኑ ሳቦታጅ እንደሚደራረጉ ሳታስቢውን ያስተካክልሽለት። ኢትዮጵያ ውስጥ ያለው ጃኬት እንዴት አይነት ነው አያምርም እንዳይልብሽ ፈልቆ ሀገሬ ስማ አይሆንም። የብዙ ሰው ውጤት ነሽ፣ የብዙ ሰው ዋጋ ነሽ። ብዙ ሰው ህይወትሽ ላይ ዋጋ ይከፍላል። ለዚህ ራስሽን ዋጋ ደግሞ ማወቅ አለብሽ። እስቲ ደግሞ ወደ ግል ህይወትሽ ደግሞ እንግባና ያ ሀሴት ፍቅረኛ አላት ወይ?